ሁል ጊዜ አንድ ነገር ጀምረህ ወደፊት ስትጓዝ ብዙ በዙሪያህ አብረው የሚጓዙ አብረው የሚንቀሳቀሱ አብረው የሚሄዱ ነገሮች በብዛት አሉ። የአማራ ፋኖ ትግል ሀ ብለን ስንጀምር የመጀመሪያ ያመነው ልባችን ሐሳባችን ወደ ትግል የሚያወጣንን አመክንዮአዊ የትግል መነሻ ሐሳቦቻችን ነው። በዛ ላይ ነው እየታገልን ያለን፣ በዛ ላይ እየቆምን ያለን። ብዙዎች በተሳሳተ መንገድ የተሳሳተ ግንዛቤ ይዘው እኛም ስማችን ለሚጠፋበት ለምንሰጠው ትርጓሜ ለተለያዩ ነገሮች ሁሉ ምላሽ በየጊዜው በየሰዓቱ የመስጠቱ አክሰሱም ይሁን አቅሙም ወይም ብቃቱ ስላልነበረን ብዙ ወንድሞቻችን ከዚህ ትግል ጋር አብረን ናችሁ እንዘልቃለን፣ ዳገቱን አብረን እንወጣዋለን፣ በመከራችሁ መከራችን አድርገን በድካማችሁ ድካም አድርገን በብርታታችሁ ብርታቱን ስትቆስሉም ስትደሙም ስትሞቱም አለን ከጎናችሁ ያሉ ዛሬ ከጎናችን የሉ። እውነቴን ነው። የሚያሳዝነው ከጎናችን አለመኖራቸው ብቻ አይደለም፣ በሌላ ሳይድ ተሰልፈው ድካማችን መከራችን ችግራችን ቁስላችን ሞታችን ሁሉ ታሪካችን ሳይቀር ከንቱ አድርገውታል። አዝናለሁ። አዎ የአማራ ትግል የህዝብ ትግል ነው። እኛ ደግሞ ለህዝባችን ለወገናችን ተቆርቁረን ቤት ንብረት ሀብት ንብረታችን ሁሉ ልጆቻችን ሁሉ እርግፍ አድርገን ጥለን ወጥተናል። ምንም አልጎደለብንም። እግዚአብሔር ይመስገን። እግዚአብሔር ስላለ የዚህ ዳመና አምላክ ስላለ የጎደለብን ነገር የለም። ትናንት እናንተ ያላችሁ የሞላልን ነገር ዛሬ እናንተ ከጎናችን ስትርቁ አልጎደለብንም። እግዚአብሔር የተመሰገነ ይሁን። ህዝባችን አለን፣ በላለን፣ እንጠጣለን። በቀን አንድ ጊዜ ሁለት ጊዜም ሆነ ጠላት መጥቶ ሲተኩስብን ለመከላከል ወይም ጠላትን ለማጥቃት የምንተኩስበት የጥይት ፍሬ አላጣንም። እድሜ ለዚህ አርሶ አደር፣ እድሜ ለዚህ ህዝብ። እናንተ ግን ከጎናችን የነበራችሁ አንዴ ስታነሱን ስትክቡን ጀግና ስትሉን አንዴ አውርዳችሁ ስትፈጠፍጡን አንዴ እንዲህ ናቸው አንዴ እንዲያ ናቸው ስትሉ የተሰባሰብንበትን ድርጅት የተለያየ ስያሜ ስትሰጡ ስትሰድቡ ፎቶአችን ስትዘቀዝቁ ስታዋርዱን ሁሉ የድሮ ውለታችሁ ብቻ ነው ለኛ ትዝ የሚለን። ያሁኑ እብደታችሁ ምንም ነገር አይሰማንም። አዎ ትናንትና እንደነበር ነው። ዛሬ የጎደለብን ነገር የለም። እግዚአብሔር የተመሰገነ ይሁን። ደግሜ የምለው ይሄን ነው። ትናንት እናንተ አብራችሁ እያላችሁ አይዟችሁ እያላችሁ ከጎናችሁ ነን እያላችሁ በምንሄድበት በምንጓዝበት ብርታታችን ጉልበታችን አቅማችን ህሌናችን ሞራላችን የትናንትናው ሞራላችን ዛሬም አለ። እናንተ እንደ ፀሐይ ጀንበር ወጣችሁ ስትገቡ እናንተ መሃል መንገድ ላይ ደከመን ብላችሁ ስትመለሱ ይባሱን ብላችሁ ከጠላት ጋር አብራችሁ ዙራችሁ እኛን ለማጥቃት ስትመጡ እኛ በትናንትናው ጸጋ እግዚአብሔር ይመስገናለን። አዎ ትግል ነው። የፖለቲካ ትግል፣ የፕሮፓጋንዳ ትግል፣ የመሳሪያ ፈሙስ ትግል፣ የኢኮኖሚ ትግል፣ የሎጂስቲክ ትግል፣ የስም ማጥፋት ትግል፣ የብዙዎች ትግል ነው። ይሄ ትግል ቀላል አይደለም። አንድ ቤተሰብ እንኳን ለማስተዳደር ወይ ከአንድ ጓደኛ ጋር እንኳን ተቻችሎ አብሮ ለመዝለቅ ብዙ ፈተናዎች አሉ። አዎ እነዛ ፈተናዎቻችን ግን በጥበብ በፍቅር በመለማመድና በማስተዋል እየፈታናቸው እየመጣን ነውና ምናልባት ደጋጎቹ ተመልሳችሁ ትመጡ ትችላላችሁ። በክፉዎች መርዝ የተመረዛችሁና መስዋዕትነታችን ድካማችን ልፋታችን ሁሉ ከንቱ ያደረጋችሁ ደግሞ በዛው እንግዲህ እንደ ይሁዳ በዛው ልትሄዱ ትችላላችሁ። ሌሎቻችሁ እንደ ጴጥሮስ ተጸጽታችሁ ልትመጡ ትችላላችሁና ይህ የህዝብ ትግል ነው። ማንም ፈቅዶ ማንም ወዶ አይደለም የጀመረው የተገፋ የተገደለ የተሳደደ የአማራ ህዝብ ትግል ነው። ስለዚህ እኛ እንኳን ደክሞን እንደናንተ ደክመና ዳገቱ ላይ ብንተወው ትግሉን የአማራ ህዝብ ትግል በሌላ መልኩም ሊቀጥል ይችላልና ልቦና ይስጣችሁ። በስተመጨረሻ ትናንት አብራችሁን እያለን ያማረብን የተባበረ ክንዳችን ደስ የሚለው ነገር ሁሉ ዛሬም እናንተ ስትርቁ አልጎደለም፣ እኛ ጋር በፈገግታ አለ። ስለዚህ ልብ ይስጣችሁ። ይህ ተራ የህይወት ኑሮ ሳይሆን የፖለቲካና ወታደራዊ ትግል ነው። ደም የሚፈስበት አጥንት የሚከሰከስበትና በማስተዋል ተራመዱ። በጠላቶቻችን ፕሮፓጋንዳ ሴራ ተጠምዳችሁ ቢያንስ ዙራችሁ ጠላቱ ናችሁ አትምጡ ወደኛ። አመሰግናለሁ። ቴዲ ነኝ።